እነዚህ መኪኖች በጣም ፈጣን ናቸው። ከአይን እርግብግቢት በላይ የሚፈጥኑት እነዚህ መኪናዎች አብዛኞቹ ከእሽቅድድም ሩጫዎች የተከለከሉ ናቸው። ጀቶችን ለመርሳት እንድንገደድ የሚያደርጉን እነዚህ ሃይፐር መኪኖች በመንገድ ላይ 300 ማይል በሰዓት ሊበሩ ይችላሉ። እነሆ ወደ 10 ፈጣን መኪናዎች ወደ ገደለው ገባን። 10ኛ ሎተስ ኢቪጃ። ይህ መኪና ከዓለማችን ፈጣን መኪናዎች ውስጥ በ10ኛ ደረጃ ላይ ይገኛል። በሰዓት 217 ማይል ወይም 350 ኪሎ ሜትር በፍጥነት መጓዝ ይችላል። ሙሉ በሙሉ በኤሌክትሪክ የሚሰራ ሲሆን 1972 የፈረስ ጉልበትም አለው። መኪናው 3700 ፓውንድ ያህል ይመዝናል። በሚገርም ሁኔታ በ12 ደቂቃ ውስጥ ከ0 እስከ 80% ቻርጅ ማድረግ ይችላል። 9ኛ ቴስላ ሮድስተር። ይህ መኪና ከዓለማችን ፈጣን መኪናዎች ውስጥ በ9ኛ ደረጃ ላይ ይገኛል። በሰዓት ከ250 ማይል በላይ ወይም ከ402 ኪሎ ሜትር በላይ በፍጥነት ይጓዛል። ሁሉም የመኪናው አካል በኤሌክትሪክ የሚሰራ ሲሆን ከ1100 በላይ የፈረስ ጉልበት አለው። ይህ መኪና ከ0 እስከ 60 ማይል ርቀትን በሰዓት ወይም በ1.1 ሰከንድ ውስጥ መድረስ ይችላል። በሚገርም ሁኔታም የመኪናው ፍጥነትን ለመጨመር ቀዝቃዛ አየር ወይም ኮልድ ኤር ተገጥሞለታል። 8ኛ ፌራሪ SF90። ይህ መኪና በፍጥነቱ በ8ኛ ደረጃ ላይ ይገኛል። በሰዓት 211 ማይል ወይም 340 ኪሎ ሜትር በፍጥነት ይጓዛል። ለፍጥነቱም ወሳኝ መንገድ የሆኑለት የሁለት ተሽከርካሪዎች ድቅል ሲሆን የV8 ትዊን ቶርቦ እና የ3 ኤሌክትሪክ ሞተሮች ድቅል ነው። 986 የፈረስ ጉልበት ያለውና መኪናው ሙሉ በሙሉ በኤሌክትሪክ ብቻ የሚሰራ አይደለም። ነገር ግን በሚገርም ሁኔታ በኤሌክትሪክ ኃይል ብቻ 16 ማይል ርቀት መጓዝ ይችላል። 7ኛ ኤምሲላረን ስፒድ። ይህ መኪና በፍጥነቱ በዓለማችን ላይ 7ኛ ደረጃ ላይ ይገኛል። በሰዓት 250 ማይል ወይም 402 ኪሎ ሜትር ይነጉዳል። ፈጣን ካደረጉት መንገዶች ውስጥም V8 ሃይብሪድ ነው። ይህ መኪና 1035 ያህል የፈረስ ጉልበት ሲኖረው በሚገርም ሁኔታ ይህ መኪና 3 መቀመጫዎች ብቻ ነው ያሉት። 6ኛ አስቶን ማርቲን ቫልኪሪ። ይህ መኪና በፍጥነቱ 6ኛ ደረጃ ላይ ይገኛል። በሰዓት ከ250 ማይል ወይም ከ402 ኪሎ ሜትር በላይ መጓዝ ይችላል። ፈጣን የሆነበት ምክንያትም የV12 ሃይብሪድ ሲስተም የተገጠመለት ነው። 1160 የፈረስ ጉልበት ያለው ሲሆን በሚገርም ሁኔታ ቶም ብራዲና ላንስ ስትሮልን ጨምሮ የዚህ መኪና ባለቤቶች በዓለማችን ላይ 150 ብቻ ናቸው። 5ኛ ሪማክ ኔቭራ። ይህ መኪና በፍጥነቱ 5ኛ ደረጃ ላይ ይገኛል። በሰዓትም 258 ማይል ወይም 415 ኪሎ ሜትር ይነጉዳል። መኪናው ሙሉ በሙሉ በኤሌክትሪክ ኃይል የሚሰራና 1914ም የፈረስ ጉልበት አለው። ከ0 እስከ 60 ማይል ርቀትንም በ1.85 ሰከንድ ብቻ መድረስ ይችላል። በሚገርም ሁኔታም በሜዲትራኒያን መብረቅ ማዕበል አማካኝነትም ይህን ስም ሊያገኝ ችሏል። 4ኛ ቡጋቲ ቦላይድ። ይህ መኪና በፍጥነቱ ከዓለማችን መኪኖች መሃል በ4ኛ ደረጃ ላይ ይገኛል። በሰዓት ከ310 ማይል በላይ ወይም ከ499 ኪሎ ሜትር በላይ መጓዝ ይችላል። ኳድ ቱርቦ W16 የተገጠመለት ሲሆን 1825ም የፈረስ ጉልበት አለው። በሚገርም ሁኔታ ይህን መኪና ለመግዛት 4.8 ሚሊዮን ዶላር ይጠይቃል። እናም ይህ መኪና እስከዛሬ በቁጥር በዓለማችን ላይ 40 ሰዎች ብቻ ጋር ይገኛል። 3ኛ ሄነሲ ቬነም F5። ይህ መኪና በፍጥነቱ 3ኛ ደረጃ ላይ ሲገኝ በሰዓት 311 ማይል ወይም 500 ኪሎ ሜትር ያህል ይነጉዳል።
የዚህን ያህል ፈጣን ያደረገው ምክንያት የቪኤት መኪና ቱርቦ ሲስተም በሁለት እጥፍ በውስጡ የያዘ መሆኑ ነው። 1817 የፈረስ ጉልበት ያለውና 2998 ፓውንድ ብቻ ይመዝናል። ይህ ማለትም ከቴስላ መኪና በጣም ቀላል ነው ማለት ነው። የዚህ መኪና ስሙም የተሰየመው በጣም ኃይለኛ በሆነው አውሎ ነፋስ ወይም F5 በሚባለው አውሎ ነፋስ አማካኝነት ነው። ሁለተኛ ጄስኮ አብሶሉት መኪና። ይህ መኪና የዓለማችን ቁጥር 2 መኪና ነው። በሰዓት ከ330 ወይም ከ531 ኪሎ ሜትር በላይ መፍጠን ይችላል። በውስጡ 5.0 ትዊን ቱርቦ ኦፍ V8 የተገጠመለት ሲሆን 1600 ያህልም የፈረስ ጉልበት አለው። አስገራሚው ነገር ደግሞ ለከፍተኛ ፍጥነት ውድድር ሲሆን የኋላ ክንፉን ያስወግዳል። አንደኛ SSC ታውታራ መኪና። ይህ መኪና ነው እንግዲህ በዓለማችን ላይ በቁጥር 1 ደረጃ ላይ የተቀመጠው። መኪናው በሰዓት 331 ማይል ወይም 533 ኪሎ ሜትር በአንድ ሰዓት ውስጥ ይደርሳል። የቪኤት መንታ ቱርቦ ሞተር ያለው ሲሆን 1750 ያህልም የፈረስ ጉልበት አለው። የመኪናው አካልም ኤሮዳይናሚክ ካርበን ፋይበር ሰራሽ በመሆኑ የትኛውንም አየር በመሰንጠቅ መጓዝ ይችላል። አስገራሚው ነገር ግን መኪናው እስካሁን የፍጥነት መጠኑ በግልጽ አልታወቀለትም። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በቀጣይ እስክንገናኝ ድረስ በቸር ቆዩን።